ሰላም ሰላም ውድ ዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ ደህና ነኝ። እንዴት ናችሁ እናንተ? ሰላም ቤት እናንተ ጋር? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንዴት ናችሁ ውዶቼ፣ ቤተሰቦቼ፣ ፋሚሊዎቼ፣ ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? ያው ስራ እየሰራሁ ነው። ትንሽ ኳካ እያጠብኩ አትክልት እያጠብኩ ትንሽ ላውራችሁ ብዬ ነው። እንዴት ናችሁ ውዶቼ? እግዚአብሔር ይመስገን እኔ ደህና ነኝ። እንዴት ነው ስራ እናንተ ጋር? እኔ በጣም ደህና ነኝ። ክብሩ ይስፋ ለመድኃኔዓለም አለን። እንዴት ናችሁ ቤተሰብ? ሰብስክራይብ አድርጋችሁ እያደረጋችሁ እውነት የአበረታቱ ሰብስክራይብ አድርጉ፣ አሳድጉኝ፣ ላይክ አድርጉ። አዳዲስ ቪዲዮ እንደዚህ ስለቅ እንዲደርሳችሁ እና ውዶች ያበረታቱኝ። አሁንም በጣም አመሰግናለሁ እና ሰብስክራይብ አድርጉ፣ እያያችሁ እየገባችሁ ቪዲዮን እዩልኝ እና የሰው ደስታ ለሚያስደስታችሁ እናንተ የማዳም ቅመሞች ውዶቼ ሰብስክራይብ አድርጉ ይላችኋለሁ። ግን እንዴት ናችሁ? ስራ እንዴት ነው እናንተ ጋር? እኛ በጣም ደህና ነን። ያው እንደነገርኳችሁ ባለፈው እኛ ቤት ማሻአላህ ሆኖ ነው። በቃ እንግዳ ይኸው አሁን እንግዳ ይመጣል። አትክልት እያጠብኩ ነው ለእነሱ ማለት ነው። እና ውድ ፋሚሊ አበረታቱኝ እሺ ፍቅሮቼ። አትክልት እኛ ጋር እንደዚህ በብዛት ነው የሚመጣው። ሲያምር ብርቱካኑ አያችሁት? እያጠብኩ ነው። እና እንዴት ናችሁ? ሀገር ውስጥ ያላችሁ ከሀገር ውጭ ያላችሁ ስራ እንዴት ነው እናንተ ጋር? አለን እግዚአብሔር ካለ ወደፊት ያው እዚህ እኮ ደግሞ ማለት ነው የሚገርማችሁ ነገር ያው ለመጥራት ብዙ አይመችም። ለምን መሰላችሁ? እንትን ነው ማለት እንደዚህ ምን ነበር የሚባለው? ያው ውጪ ምናምን ብዙ ወጣ ወጣ ስለማንል እዚህ ቤት ደግሞ አንወጣም። አንዳንድ ቤት ራሱ አንወጣም ስለማንወጣ ብዙም አንቀርጽም እና ለዛ ነው ውዶቼ። እና አበረታቱኝ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እና እዩት። አያምርም አትክልቱ? እንትኑ ይሄ ምንድን ነው የሚባለው? የወይን ፍሬ እና ውዶቼ ሰብስክራይብ አድርጉ እሺ። ሰብስክራይብ ላይክ አድርጉኝ። ሀሳብ አስተያየት በኮሜንት ስራ አስቀምጡልኝ። እኔ ደግሞ ሀሳባችሁን እየተቀበልኩ አስተካክላለሁ። ማስተካከል ያለብኝም ነገር አስተካክላለሁ ውዶቼ። እና አትጥፉ፣ ወዳችኋለሁ ባይና እንደዚህ አዳዲስ ነገር ሲኖር የሚገርማችሁ ነገር በቃ ያው እዚህ ብዙም ስለማይወጡ ምናምን ነገር ቪዲዮ ለመስራት ምናምን አይመችም። ያው እኔም ይደብረኛል። በቃ ለምን እንደሆነ አላውቅም። እንደዚህ ብዙም ለመስራት የሆነ ሞላሪ እንትን አይልም እና ሰብስክራይብ አድርጉ እሺ ውዴ። አሁን ደግሞ ይሄ ሙዝ ነው። መቅረጫ የለኝም ለዛ ነው። ይሄ ሙዝ ነው። አያችሁት? ሙዙ ጥሬው ነገር አልበሰለም። ያው ስለሚቀመጥ ለዛ ነው። እና ቻው ውዶቼ፣ እንመጣለን። ሰብስክራይብ አድርጉ፣ ቤተሰብ ሁኑ። ባይ